ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? እንዴት ከረማችሁ? እንዴት ሰናበታችሁ? በያላችሁበት ሰላም እንድትሆኑ እመኛለሁኝ። ዩቲዩቤን ሰብስክራይብ አድርጉ። ሰብስክራይብ ማድረግ አትርሱ። በነገራችን ላይ የዩቲዩቤን ስም ቀየር ያለሁኝ የቀየርኩበት ዋነኛው ምክንያት ደግሞ ምንድን ነው? ስሙ ከኛ አገር ዜጋ ውጭ ለሆኑ ሰዎች ስሙን ለመያዝ ስለከበዳቸው ዩቲዩቤን ስሙን ቀየር ያለው። የበፊቱ ስም ንጋት ነበር የሚለው፣ አሁን ግን ፎር ዩ ብሮድካስት ብየዋለሁ ማለት ነው። እና ሰብስክራይብ አድርጎ ዩቲዩብን አብረን እናሳድገው እላለሁኝ። ዛሬ እንግዲህ ያው ጠፍቼ ነው የመጣሁት፣ ከረጅም ጊዜ ቆይታ በኋላ ነው የመጣሁት። ዛሬ የመጣሁት በህይወታችን ውስጥ ዘላቂ ለውጥ ለማምጣት በምንጓዝበት ወቅት ማለት ነው መቀበል ያለብን 5 እውነታዎች አሉ። ብዙ እውነታዎች ይኖራሉ። ለዛሬ ግን አብሬ ሼር የማደርጋችሁ 5 ትልልቅ እውነታዎችን ነው። አንደኛው ምንድን ነው? የችግሮች ሁሉ ተጠያቂ እኔ ነኝ ብሎ መውሰድ። እኔ ላይ ማለት የህይወቴን ለውጥ ጉዞ በምጓዝበት ወቅት ውስጥ የሚያጋጥሙኝን መሰናክሎች፣ ችግሮች የችግሩ ባለቤት እኔ ነኝ ብሎ ራስ ኃላፊነት መውሰድ፣ ለሌላ ሰው አሳልፎ አለመስጠት። ያንን ችግር በእከሌ ምክንያት ነው የሆነብኝ፣ እከሌ ነው እኔ ላይ ችግር ያደረገው ብሎ ለሌላ ሰው ችግሩን አሳልፎ አለመስጠት። ወይም ደግሞ እኔ እድለቢስ ስለሆንኩኝ ነው፣ እድሌ ነው። ለምሳሌ ሪሌሽንሽፕ ሊሆን ይችላል። ሪሌሽንሽፕ ጀምረን ካልተሳካልን እድሌ ነው፣ እድለቢስ ስለሆንኩ ነው። ወይም ደግሞ እከሌ አጣርቶኝ ነው፣ እከሌ እንዲሆኑ ነው አለማለት። የሆነ ቢዝነስ ጀምረን ካልተሳካልንም እድለቢስ ስለሆንኩኝ ነው፣ እድሌ ነው፣ ወይም ደግሞ እከሌ ነው እንደዚህ ብሎ ለሰዎች ያንን ምክንያት አሳልፎ አለመስጠት ማለት ነው። ምክንያቱም ሌሎችን ወይም ደግሞ ሁኔታዎችን ተጠያቂ ወይም ደግሞ መውቀስ ስንጀምር አቅም እናጣለን ማለት ነው። አቅም አልባ እንሆናለን። መፍትሄ ለመስጠት አቅም አይኖረንም። ምክንያቱም ችግሩን ወይም ደግሞ ሁኔታዎቹን ለሌላ ሰው አሳልፈን ሰጥተናል ማለት ነው። ስለዚህ ሁልጊዜ በህይወታችን ላይ የሚያጋጥሙን ችግሮች የችግሩ ባለቤት እኔ ነኝ ብሎ በራስ ፕሮብሌም መውሰድ ማለት ነው። ችግሩን ባለቤት እኔ ነኝ ማለት ነው። ሁለተኛው ደግሞ ሞቲቬሽን ጠባቂ መሆን የለብንም። ሞቲቬሽን ጠባቂ የምንሆን ከሆነ ሁልጊዜ ሞቲቬሽን ነው የምንጠብቀው። በቃ ጠባቂ ሆነን ነው የምንቀረው። እንዲያውም መሆን ያለብን ምንድነው? የራሳችን ስራ ለራሳችን ሞቲቬተር መሆን መቻል አለበት። ሞቲቬሽን መሆን መቻል አለበት። ራሳችን የምንሰራው ስራ ውጤቱ እኛን ሊያነቃቀን ይገባል እንጂ ሞቲቬሽን ጠባቂ መሆን መቻል የለብንም። ይህ በቃ እውነታ ነው። ሞቲቬሽን የምንጠብቅ ከሆነ ተነስ፣ ተለወጥ፣ ተነስ ስራ ሲባል ዛሬ ኤነርጂ የለኝም፣ ዛሬ ኢንስፓየርድ አይደለሁም እያልን ጊዜያችንን እንደዚሁ እናጠፋዋለን ማለት ነው። ስለዚህ እንዲያውም በህይወት መርህ ውስጥ ህይወትን ለመለወጥ ከሞቲቬሽን የበለጠ ዲሲፕሊን ነው ትልቅ አስተዋጽኦ ያለው። ለምሳሌ ተማሪ ከሆንኩኝ እና በተጨማሪ ሌላ ነገር ለማድረግ ካሰብኩኝ የሰዓት ዲሲፕሊን ካደረግኩኝ፣ ነገሮችን የጊዜ አጠቃቀም ዲሲፕሊን፣ ብዙ ነገሮችን በዲሲፕሊን የማደርግ ከሆነ ህይወቴ ይለወጣል እንጂ ሞቲቬሽንን ብቻ መጠበቅ ከሆነ ሞቲቬሽን ጠባቂ ሆነን እንቀራለን ማለት ነው። ሶስተኛው ደግሞ ምንድን ነው? ሶስተኛው ያው ከበድ ያለ ነው፣ ግን እውነታ ነው፣ ልንቀበለው የሚገባ እውነት ምንድን ነው? በህይወታችን ውስጥ ለውጥ ለማድረግ በምንጓዝበት ወቅት ውስጥ በዙሪያችን ያሉ ጓደኞቻችን፣ ቤተሰቦቻችን፣ የቅርብ ሰዎቻችን ለውጣችንን ይደግፋሉ ብላችሁ መጠበቅ መቻል የለባችሁ። አትጠብቁ። ኦፍኮርስ አዎ፣ ቤተሰብ፣ ጓደኛ በርቺ፣ ጎበዝ ሲል ደስ ይላል። ካገኘን ያንን ጥሩ። ነገር ግን ማለት ነው መጠበቅ የለብንም። እውነታው ይሄ ነው። ምክንያቱም ሰዎች በተለወጡ ቁጥር እነዛ በዙሪያችሁ ያሉ ሰዎች ምንድነው የሚያስቡት? የእነሱን ውድቀት ነው የሚታያቸው፣ የወደቁ ይመስላቸዋል። ስለዚህ እነዛ ሰዎች ሁልጊዜ በእነሱ ስታንዳርድ፣ በእነሱ የህይወት ሁኔታ ውስጥ ሆነን እንድንቆይ ነው የሚፈልጉት። አብረን ጊዜ ኑሮን ስንጫወት፣ ስንጨፍር፣ ምን ስንል የነበረን ልክ ትምህርት ስንጀምር ሊደብራቸው ይችላል። ትዳር ውስጥ ስንገባ ሊደብራቸው ይችላል። ብዙ ነገር ውስጥ አቅጣጫ ከተለመደው የህይወት አቅጣጫ ከነሱ ጋር ስናደርገው ከነበረው የህይወት አቅጣጫ ገንጠል ብለን ስንሄድ ሊደብራቸው ይችላል። ወይም ደግሞ እነሱ ራሳቸውን
ውድቀታቸውን ያዩበታል። የእኛን ሰክሰስ የእኛን ለውጥ ሳይሆን የሚታያቸው የእነሱ ውድቀት፣ ወይኔ እኔ እኮ እሷ እንዲሆን እኔ እንዲህ ሳልሆን እያሉ ውድቀታቸውን ያዩበታል። ስለዚህ ብዙ ጊዜ አዲስ ነገር ስንጀምር በዙሪያችን ያሉ ሰዎች ሊከፋቸው ሊደብራቸው ስለሚችል ሳፖርት ያደርጉናል ብለን መጠበቅ መቻል የለብንም ማለት ነው። በቃ ሶስተኛው መራሩ እውነት ይሄ ነው። በቃ ልንቀበለው የሚገባው ማለት ነው። ምንድነው? መጀመሪያ ተዘጋጅተን ከጠበቅን አንጎዳም። አራተኛው ደግሞ ለኮንፈርታችን አዲክትድ አለመሆን ማለት ምቾታችንን በቃ ምችት ብሎናል ብለን የምቾታችን ሱሰኛ አለመሆን። ተመችቶታል ካለን ለለውጥ ዝግጁ አይደለንም። አንዳንዴ አለመመቸትንም ማወቅ መቻል አለብን። አለመመቸቱንም መሞከር መቻል አለብን። ሁሉንም ነገር ማየት አለብን። ምክንያቱም ስኬት በምቾት ውስጥ አይገኝም። ስኬት በድሎት ውስጥ የለም። ስኬት መሰናክሎች አሉ። ስኬት መውደቅ መነሳት አለው። ስለዚህ ይሄ ሁሉ ነገሮች ስለሚኖሩት ስኬትን የምቾታችን ሱሰኛ መሆን የለብንም። ምቾታችንን ዞር ማድረግ አለብን ማለት ነው። አምስተኛው እና ትልቁ እውነት ደግሞ ምንድን ነው? ህልሜን ነገ አሳካዋለሁ ብሎ ለነገ አለማስቀመጥ። ነገ ይወልዳል። ህልሜን አንድ ቀን አሳካዋለሁ። መቼ ነው ያ አንድ ቀን? ብዙ አንድ ቀኖች ያልፋሉ። ብዙ አንድ ቀኖች አሉ። ስለዚህ የትኛው አንድ ቀን ነው የኛን ህልም የምናሳካው የሚለውን ነገር ማሰብ አለብን። ሁልጊዜ ህልማችንን ለማሳካት ዛሬ ነው እንጂ ህልሜን ነገ አሳካለሁ ካልን ነገም ሌላ ቀን ነው፣ ነገም ሌላ ቀንን ይወልዳል ማለት ነው። ስለዚህ እነዚህ አምስት ልናውቃቸው የሚገቡ እውነታዎችን ይዤ የመጣሁትኝ ዛሬ። እንግዲህ እንደምትወዱት ተስፋ አደርጋለሁኝ። ለጓደኞቻችሁ ሼር አድርጉ። ሰብስክራይብ እንዲያደርጉኝም ጓደኞቻችሁን ሰጀስት አድርጉ። ሰብስክራይብ እናድርገው። ዩቲዩቡን አብረን ለማሳደግ እንጣር። ስለተከታተላችሁኝ በጣም አመሰግናለሁኝ። ሳፖርት ስለምታደርጉኝ አመሰግናለሁኝ። እንዳልኳችሁ ስሜን ቀይሬያለሁኝ። ፎር ዩ ብሮድካስት ብየዋለሁኝ። ንጋት ቢለው ትንሽ ከበድ ስለሚል ላይክ፣ ሰብስክራይብ፣ ኮመንት ማድረጉን እንዳትረሱ። አመሰግናለሁኝ።